የሰውን ልጆች ይሄኛው ነው ወይስ ይሄኛው ነው እየጎዳ ያለ? ሰላም ጤና ይስጥልኝ፣ እንዴት ናችሁ? ሙሉ ይባላለሁ። ዛሬ ይዤላችሁ የመጣሁት አርቲፊሻል ኢንቴሊጀንስ ወይም ኤአይ፣ ቻትጂፒቲ፣ ዲፕሲክ፣ ጄሚናይ፣ ክላውድ ኤአይ፣ አንሰር ኤአይ እንዲሁም ሌሎቹ አሁን ላይ የሰውን ልጅ እየጎዱት ነው። እኔ በራሴ እያነበብኩ አንድ ሪሰርች አገኘው። ይህ ሪሰርች ምን ይላል መሰላችሁ? የሰው ልጅ ኮግኒቲቭ ኖሎጂውን ከዕለት ወደ ዕለት በኤአይ ምክንያት እያጣ ነው ይላል። አሁን ላይ እነዚህን ሶስት ነገሮች እንመለከታለን። አንዱ ይሄ ነው፣ ኤልኤልኤም ላርጅ ላንጉጅ ሞዴል ነው። ይሄኛው ደግሞ ሰርች ኢንጂን ነው። ሶስተኛው ሂውማን ብሬን ይባላል። ከነዚህ ከሶስቱ መካከል ኤአይ በአብዛኛው ሁኔታ የሰውን ልጅ እየጎዳው ያለው እንደምናየው ይሄኛው ነው፣ ላርጅ ላንጉጅ ሞዴል የምንለው። እንዴት ነው የሰው ልጅ አእምሮና ቅንጭላት እየጎዳው እንደሆነ ልንገራችሁ። አንደኛው አርቲፊሻል ኢንቴሊጀንስ አለ፣ ኤአይ ነው። ሁለተኛው ዲፕሲክ፣ ሶስተኛው ጀሚናይ፣ አራተኛው ሰሞኑን በቃ ዓለምን እያናወጠ ያለው ክላውድ ኤአይ ነው። ምንም ስጠው አባቴ ይሰራላል። ክላውድ ኤአይንን አንደኛው ሌላው የሰው ልጅ ወደፊት አእምሯችን የሚጎዳው ነገር ነው። ከዚህ ጋር እንደምናየው ለምሳሌ ቻትጂፒቲን እንያት እስኪ። ቻትጂፒቲን ያለምንም ነገር ወይም ምንም ነገር ሳትጠቀም የሆነ ነገር ጥያቄ ጠይቃትና ትክክለኛ መልስ ከሰጠች እኔ እቀጣለሁ። አንተ ትፈነዳለህ እንጂ ቻትጂፒቲ ምንም አይነት እውቀት አትሰጥን ለመጀመሪያ ኢንስታንት። ምክንያቱም ቴስት ኤንድ ለርን የሚባል አለ ዳታ ሳይንስ ላይ። ቴስት ካላደረጉ ለርን ማድረግ የማይችሉ ኤአይዎች መካከል ቻትጂፒቲ፣ ዲፕሲክ፣ ጀሚናይ እንደውም የጉግል ኢንጂን ሰርች ኢንጂንን ስለምትጠቀም እውቀት አላት ተብሎ ይታሰባል። ግን አርቲፊሻል ኢንቴሊጀንስ የሰውን ልጅ እውቀት እየጎዳው ነው። ይህ ማለት ኤልኤልኤም ላርጅ ላንጉጅ ሞዴል የምንለው ነው። ይህ ሲተነተን እንዴት እንደሆነ ልንገራችሁ። የሰውን ልጅ እውቀት እንዴት እየጎዳው እንደሆነ ልንገራችሁ፣ በትንሹ ላስረዳችሁ። አንደኛ ኮግኒቲቭ ኖሎጂያችን ወይም አናላይቲካል ስኪላችን ሎስት እናደርጋለን። ሁለተኛው ደግሞ ኮኔክቲቪቲ፣ እንዴት ነው የሰው ልጅ ያለውን ኮኔክቲቪቲ መጠቀም ያለበት? ኮኔክቲቪታችንን ሉዝ እንድናደርግ፣ ይህ ማለት የመረጃ አንደርስታንዳችን እንድናጣ ያደርገናል። ሶስተኛው ፑር የሆነ ኳሊቲ እንዲኖርክ ያደርጋል። አባቴ እንዴት ፑር የሆነ ኳሊቲ እንደሚኖርክ በትንሹ ቀለል አድርጌ ላስረዳህ። ይህን ኤአይ በምትጠቀምበት ጊዜ የምትጠቀም ያንተን ሪል የሆነ ኖሎጂ አይደለም። ሁሌም የምትጠቀመው አባቴ ፕሮምፖት አዘጋጅተህ አንተ አራዳ ሆነህ ያን ትሰጣታለህ። ግን ኤአይ ከ10 ዓመት በኋላ ያንተን እውቀት ሙሉ በሙሉ ኤክስት አደርገው ታጣፈውና እውቀት አልባ ትሆናለህ። ጠብቀኝ። ለምን እንደዛ እንዳልኩ ያስረዳ። አንድ ሪሰርች እንደሚያመለክተው አብዛኛውን ጊዜ እውቀት የሌላቸው ሰዎች ወይም ሎው ስኪል ያላቸው ወይም አንደርስታንዲንጋቸው በጣም ጠባብ የሆነ እነዛ ሰዎች ያላቸው ፑር የሆነ ኳሊቲ ነው። ግን እነዚህ ሰዎች ኤአይን በመጠቀም ጀነሪክ የሆነ ወርክ ጀነሬት ሊያደርጉልህ ይችላሉ። አባቴ ግን ከሆነ ጊዜ በኋላ ምንም ነገር በራሳቸው መስራት አይችሉም። መቻሉን ቀርቶ እውቀታቸው በጣም ያጣሉ። ለምን በላይ ሃርድ ስኪል የሚባል አለ። ይህን ሃርድ ስኪላቸውን እየተጠቀሙት አይደለም። ካልተጠቀምኩት ደግሞ የወደፊት ህይወትህ ይወርዳል። ሁለተኛው የሰውን ልጅ ይጎዳል አይጎዳውም የሚለውን እንደ ጥያቄ ይቀመጥና ሰርች ኢንጂን ነው። ይህ ሰርች ኢንጂን የምንለው እንደ ጎግል የመረጃ ቋት አይደለ? ሰርች ኢንጂን እንለዋለን። ጉግል ሰርች ኢንጂን ነው። የሰዎችን እውቀት ይጎዳዋል ወይስ ይጠቅመዋል? በአንዳንድ በኩል
እንዴት እንደሚጎዳው ልንገራችሁ። ሌት የሆነ ጥያቄ የአንተን ሃርድ ስኪል ወይም የአንተን ኖሌጅ ተጠቅመ ሶልቭ የምታደርገው አይ በቃ ይህም ማገኘው ሾርት በሆነች ታይፒንግ ጉግልን ተጠቅሜ ጉግል ላይ እችንን ፕሮብለም ሶልቭ አደርጋለሁ። ዜን ዩቱ ሳሚት ፎር ዛት አሳይመንት ሊሆን ይችላል። አንተ የምትሰራው የፈለግከው ነገር ሊሆን ይችላል። ሶ ታይምህን አሳጥረ ምን አደረግ ያችን ተጠቅመሽ ማን ሶልቭ አደረግሻል ማለት ነው። ሶ ያችን ሳብሚት አደረግሽ። ግን እመን ይህ ሰርች ኢንጂን ምን ነው እያዳበረው ሜል ያንተ ሰርቺንግ አቢሊቲ ነው። እንዴት ሰርች አቢሊቲ ይባላል? ሰርች አቢሊቲ ማለት ዋይ ዩ ራይት የምታደረግበት እና ፕሮምፖትን የምታዘጋጅበት መንገድ አንተን በቃ የሰርች ኢንጂን ዲፔንደንት እንደትሆን ያደርጋል። የሆነ ጊዜ ሰርች ኢንጂን ቢጠፋ ምንድን ነው የሚያጋጥም? ይህ ሰርች ኢንጂን የሚባለው ሌሎችንም ያጠቃለለ ነው። ይህ ብቻ አይደለም። የሰውን ልጅ እውቀት እንዴት ድምንሽ ያደርገዋል ላልከው ነገር ዊዝን ሾርት ታይም አንሰር ይሰጣል። ያን አንሰር ግን ያንተን እውቀት ሰው የምጠቀመው ያንተን እውቀት እየገደልከው እና የሶልቭ የማድረግ ችሎታህን እየጎዳ ይገኛል። ሌላኛው ምን መሰላችሁ? ሌላኛው ሶስተኛ ላይ እንደ ሶስተኛ ያዝ ነው። ግን ይህ አባቢ ለሰው ልጅ በጣም ጠቃሚና የሚጠቅሙ አሪፍ የሆነው አእምሮችን ምንም ጥርጥር የለው የቱ ኮግኒቲቭ ኖሎጂ ያለን እውቀት ተጠቅመ ነገሮችን ሶልቭ ታደርጋለህ፣ ፕሮብሌሞችን ሶልቭ ታደርጋለህ። ሶ ዛትስ አም አስኪን እነዚህ ነገሮች ከመጠቀም አቁም አላልኩም። አንደኛውም ቶታሊ ማቆም አለብህ። ይሄ የምንለው ላርጅ ላንጉጅ ሞዴል የሚባለው የሆነ ጊዜ በኋላ ስኪልሽን አጥተሽ እና አባቴ የሆነ ልጨልል ትችላለሽ። ለሁሉም ነገር ያን አትጠቀሙት። ላይፍ ላይም፣ ስራ ቦታ ላይም፣ ክላስ ላይም ሆቴቨር መረጃ ስትፈልግም ኢቨን ይህኛውን የሌለምን ከምጠቀም ይህኛው ሰርች ኢንጂኑን ብጠቀም ሁለተኛ ላይ ያለውን ብጠቀም አንተ ተጠቃሚ ትሆናለህ። ምክንያቱም የተሻለ ነው በሚለው ነው እንጂ የሚጎዳ ላይ እኮ እንደምናውቀው ይህኛው ሰርች ኢንጂን ከዚህኛው የሚለየው ሰርች ኢንጂን ከኮግኒቲቭ ኖሎጂ የሚለይበት ምክንያት እንዴት እንደሆነ ልንገርህ። ይህኛው ቶታል የራስህን ንጹህ የሆነ እውቀትን ተጠቅመ ነው ነገሮችን አንደርስታንዶችን ልታመጣ ምችል። ይህኛው የሰው ነው የኤአይ ነው። ይህኛውም ኤአይ ተጨምሮበታል አሁን ላይ። ግን ያንተን ሰርችንግ አቢሊቲን ቢያንስ ስለሚጠይቅ ሀው ቱ ሰርች የሚለው ወይም እንዴት ፋይንድ ላርግ የሚለው ስለሚጠቅም ነው። እዚህ ጋር ትንሽ አንተን እውቀት ትጠቀማለህ፣ ከዚህ ጋር ምንም አይነት እውቀት የለም። ለወደፊትም ቢሆን የምንጠቀመውን ስትሪም ብንመርጥና ምን መጠቀም እንዳለብን ብናቅ እንደኔ እንደ ሀሳብ ጥሩ ይመስለኛል። በተለይም ይህንን ሀሳብ ወይም ይህን አይዲያ የምመክረው ከታች ግሬድ ያሉ ልጆች ህፃናቶች እንዳይጠቀሙት። በጣም ብዙ ሪሰርቾች እያየው ነበር እና አንደኛው ሪሰርች ምን ይላል መሰላችሁ? ኤአይ ለሰው ልጅ ጠቃሚ ነው ወይስ ጎጂ ነው ሲል ራሱ የኤአይ ካምፓኒ ባለቤት ምን አለ መሰላችሁ? አርቲፊሻል ኢንቴሊጀንስ ለሰው ልጅ ጎጂ ነው አለ። ግን የሚጠቅምበትን መንገድም በዛው አብራራው። ኤአይ የሚጠቅመው ለዚህ ነው ብሎ ለምሳሌ ከታይም ሴቭ ከማድረግ ኢንቴሊጀንት የሆነ ስራ ለመስራት በፍጥነት ነገሮችን ለማከናወን ፕላስ ዴታ አናላይሲስ ለመስራት ማሽን ለርኒንግ የምንለውን ኖሎጂ እንድንጠቀም ነው እሱ ያስረዳው። ግን የሰውን ልጅ ስኪል እውቀትና ይሄ አቢሊቲ ቲንክ የሚባለው ሙሉ ለሙሉ ዲሚኒሽ ያደርገዋል አለ። ከሱኛ ምን እንማራለን መሰላችሁ? የራሳችን እውቀት ተጠቅመን ቢያንስ በትንሹ ኤአይ ቻትጂፒቲን፣ ዲፕሲክን፣ ክላውድ ኤአይ አራተኛው ጀሚናይ ተጠቅመ የራስህን እኮ ምርጥ የሆነ ኖሎጂ መያዝ ትችላለህ። ግን ይህ እንደ ምክር ነው፣ እንዳጠቃላይ እንደ አይዲያን ያመጣሁት። ከጠቀማችሁ እንጂ አርጉት።
ካልጠቀማችሁ ደግሞ ጃምፕ በሉት። ከወደዳችሁት ላይክ አድርጉ።